ወኪዬ ስናገር ጓደኞቼን ወኪዬ ስናገር በሽታችሁ ተነሳ አይደል? እዚህ ጋር አያችሁኝ፣ በዚህ መደወል ጀመራችሁ። ህመማችሁ ተነሳ አገረሸባችሁ። እዚች ላይቭ ላይ ስመጣ ነው መደወል ብትጀምሩት። እያያችሁኝ ትደውላላችሁ። የሚደውሉትን ብሎክ አድርጊያቸው። እኔ ነኝ ያልኩሽ፣ የሚደውሉትን ብሎክ አድርጊያቸው። አታስቁ። ተወደደም ተጠላም የመዳም ቅመሞች ሲነኩ ያመናል። አንደኛ እሱ ነው። ሁለተኛ ነገር ደግሞ ለውቅና አይደለም እኛ የምንሮጠው፣ ትክክለኛ እናንተን ለማዳን ነው። ኦኬ። ሲቀጥል ደግሞ በየትኛውም ስፍራ ሁኑ፣ በምንም ቦታ ላይ እኛ እያለን ጥቃት አይደርስባችሁም፣ ከእግዚአብሔር በታች ማለት ነው። ከእግዚአብሔር በታች እዚህ እስካለን ድረስ እኛ እስካለን ድረስ ጥቃት አይደርስባችሁም። ህጉን ስላላወቃችሁት ብቻ በአበሻም ይሁን በየትኛውም ዜጋ ጥቃት አይደርስባችሁም። በተቻለን አቅም አለን ከጎናችሁ። አንገታችሁን አትደፉ። እኔ ቅርብ ኮንኩ፣ እኔ በቅርብ ቻርጃ ላይ ለሚፈጠረው እኔ ያለሁኝ፣ አጅማ ላይ ለሚፈጠረው ሳሪ ያለች። ሁላችንም ስንደጋገፍ አይታችኋል ውጤቱ ማለት ነው። ተግባባን። ስለዚህ አንገታችሁን እንዳትደፉ። በአጠቃላይ አንደኛ እናንተ አንገታችሁን የምትደፉ ልጆች አይደላችሁ። እኔ ሁላችሁንም የመዳም ቅመሞች ወክዬ የምናገረው ሌብነት ውስጥ አትገኙም። እናንተ ስለምናቃችሁ አበሻ ሌብነት ውስጥ አይገኝም። አበሻ ማለት እኛ ኢትዮጵያኖች ማለት እርቦን ተርበን በጣም ሆዳችን ተርቦ በንስካፌ ፎቅ ሙሉ ሲያጸዱ የሚውሉት አበሾች የመዳም ቅመሞች ናቸው። ቤሩት የሚኖሩ፣ ሳውዲ የሚኖሩ፣ ዱባይ የሚኖሩ ማለት ነው። ተግባባን። የትም ዓለም ላይ ኖሩ አበሻ አይሰርቅ። በጣም ቁጥብ